ግለ ወሲብ ያደረገ ሰው በተክሊል ማግባት ይችላል ወይ? አንዲት ሴት ከድንግልናዋ ጋር እያለች ግለ ወሲብ ካደረገች ዲያቆን ማግባት ትችላለች ወይ አትችልም? የሚል አንዲት ባለታሪክ በውስጥ የጻፈችልኝ ላንብብላችሁ። ባለታሪካችን ገና የ15 ዓመት ልጅ እያለች ነበር በልጅነቷ አእምሮዋ በግለ ወሲብ ኃጢአት የወደቀችው። ነገር ግን ልጅቷ ምንም እንኳን ግለ ወሲብ ትፈጽም እንጂ ወንድ የሚባል ፍቅረኛ ኑሯት አያውቅም። የስጋ ድንግልናዋም አልተገረሰሰም። ታዲያ እቺ ልጅ ባለማወቅ የሰራችው ኃጢአት ከቅርብ ጊዜ ወዲህ ወደ ቤተ ክርስቲያን መጠጋት ስትጀምር ከባድ ኃጢአት መሆኑ ትረዳና ለኃጢአት ንስሐ ትናገራለች። ራሷም ለካህን ታሳያለች። ለካህን ኃጢአቷ ፈርታ 1 ዓመት ሙሉ ንስሐ ሳትገባ በመጨረሻም በእመቤታችን ረዳትነት ንስሐ ለመግባት ትችላለች። ንስሐ ገብታ ስትወጣ የተሰማትን የነፃነት ደስታ የሰላምን ወደር የለሽ ነበር። ነገር ግን ከዚህም በኋላ ይቺ ኃጢአቷ ሲያስጨንቃት የነበረ ልጅ ዛሬ ላይ በሕይወቷ ስለተዋወቀችው ምርጡ አማካሪዋ አሳቢዋ ዲያቆን መጨነቅ ጀመረች። ድንግል ነኝ አይደለሁም፣ ለተክሊል ብቁ ነኝ አይደለሁም፣ ለዲያቆን ሚስት ሆናለሁ አልሆንም የሚል ሐሳብ በአእምሮዋ ይመላለስ ጀመረ። ዲያቆን ለሷ የተዘጋጀ እስኪመስል ድረስ በሁሉ ነገር በአንድ ተስማምተው በነገሮቹ ሁሉ ይግባቡ ነበር። በጣም ትወደዋለች፣ እርሱም እንደዛው በጣም ይወዳት ነበረ። ችግሩ እርሱ ስለ ችግሯ ምንም አያውቅም። ድንግል አይደለሁም ብላ እንዳትተወው ከዲያቆን ውጭ ወንድ አልታያት አለ። ምንም የስጋ ግንኙነትም አላደረጉም። ድንግልናዋም በንስሐ ተመልሶ በተክሊል ላገባ እችላለሁ ስትል አሰበች። ድንግል ነኝ ብላ ዝም ብላ እንዳታገባ የሰራችውን ኃጢአት ከአእምሮዋ ነስታት እቺ ልጅ በሁለት አጣብቅኝ ውስጥ ገባች። ባለታሪካችን ከዲያቆን ውጭ ወንድ አልታይ ቢላትም ቤተሰብ፣ ወዳጆችና ዘመድ ጓደኞች ዲያቆን ነው አደል የምታገቢው፣ በተክሊል ነው አደለ የምንድርሽ እያሉ እረፍትም አሳጧት። እርሷም ግን የተሸከመችውን ተሸክማ ቁጭ ብላለች። ከዚህ ሁሉ ቢቀርብኝስ፣ አረፌ በቁርባን ባገባስ አደለ? አይ ደሞ ዲያቆን አይነት የሚረዳ ከዲያቆን ውጭ ሌላ የሚረዳኝ አላገኝም በማለት ዲያቆኑ መግባት አለብኝ ትላለች ደግሞ። ስለዚህ ለመምህራንና ለካህናት ችግሬ ላስረዳ፣ እነሱ ምክር ይስጡኝ ብቻዬ ከመጨነቅ ትላለች። ቲክቶክ ላይ የሆነ መምህር ሲያስተምር ያገኘች። ግብረ አውናን ወይም ግለ ወሲብ የፈጸመ ሰው በተክሊል በፍጹም አያገባም የሚል ቪዲዮ ሰማች። ምክንያቱም ተክሊል ትልቅ ክብር ነው። አይደለም ግለ ወሲብ የፈጸመ ቀርቶ የዝሙት ሐሳብ ያሰበ ተክሊልም ያጣል ብለው ተናገሩ። ተስፋ ቆረጠች። ቀጣይ ቪዲዮ መጣ። ሌላ መምህር ናቸው። እንዲህ አሉ። ግለ ወሲብ ወይም ደግሞ ግብረ አውናን የፈጸመ በተክሊል ለመግባት የንስሐ አባቱ ያናገር፣ ነፍስ አባቱ ነው የሚወስነው የሚል ቪዲዮ አገኘች። ስለዚህ ከነፍስ አባቷ ጋር ትነጋገር ይላል። የበለጠ ግራ ተጋባች። ሌላ ስለዚህ ጉዳይ የሚተነትን መጽሐፍ አነበበች። ግን መጽሐፉም በግልጽ እንዲህ ነው አይልም። ነፍስ አባቷን ታነጋግር ይላል። እንዲሁም አንዱ አይቻልም አንዱ ሞክር እያሉ ብዙ ነገርም ተጨናነቀች። እች ልጅ ማግባት የምትፈልገው ዲያቆን ነው። ነገር ግን በዚህ ክፉ ኃጢአት ወድቃለች። ከዚህ ኃጢአትም ከወጣች በኋላ ሰንበት ትምህርት ቤትን አገልጋይ ሆናለች። ከዲያቆን ጋርም አንድ ደብር ነው የሚያገለግሉ። ከዚያ ነው የተዋወቃችሁ። ጓደኛዋ መሆናቸውን የደብረ ካህናትና ዲያቆናትን ሰንበት ተማሪዎችን በሙሉ ያውቃሉ። ለትዳር ያብቃችሁ ነው ምርቃቸው። እሷም ብዙ ርቀት ከዲያቆን ጋር ስለምትሄድ ከዛም ለትዳር ያብቃችሁ ብለው ሲመርቋቸው ደስ አይላትም። ከንቱ የሆነችው ይሰማታል። አንዲት ተራ ሴት የማትረባ መስሎ ይሰማታል። ሌላ ሴት ብታይ እንኳን እሷ ለራሷ ዝቅ አድርጋ ታስባለች። ራሷ የማጥፋት ሐሳብም በአእምሮዋ ይመላለስ ጀመረ። ሌላ ኃጢአትም የባሰ ጥፋትም በቃኝ አለች። የመጣ ይምጣ፣ ለነፍስ አባቴ ተናግሬ እንዲረዱኝ አረጋለሁ አለች። ግን አይሆንም ቢሉኝስ ትላለች። በቃ ልምረጥ፣ ዲያቆኑ ከነ ህልሜ ልተወው ስትል አሰበች። በህሊናዋ የጸጸት ቁጭትና ስሜት ያለመፈለግ ስሜትና አደረባት። የመጨረሻም ብዙ አሰበች። እግዚአብሔር ከምጣላ አጠገቤ ያለውን ዲያቆን ብተው ይሻለኛል፣ እጸድቃለሁ ብዬ መኮንንም አለ አለችና
ለጽድቅ ያሰበችው ትዳር ለገሃነም እሳት ለመቅዘፍትን እንዳይዳረገኝ ትላለች። የምትወደውና የምታፈቅረውን ለትዳር የምታስበውን ዲያቆን በኃጢአቷ ምክንያት የእሷን እንደማይሆን አውቃ ተወችው። እንዲህ አለች፣ እንኳንስ ግብረ ኦናን ግብረ ወሲብ ፈጽሜ ዝሙት በማሰብ ራሱ ተክሊል እንዴት አደርጋለሁ? በተክሊል ከደረብኩት ክብረ ይልቅ በቁርባን አንድ የሆንኩትን የክርስቶስ ይሻለኛል። ዋናው ክርስቶስ መቀበሌ ነው አለች። መቀበሌ ነው ብላ ከዚህ ሀሳብ ራሷን አገለለች። ያ ኃጢአት ለዘላለም ሲቆጫት ይኖራል። ምንም እንኳን ወንድ ነክቷት ባያውቅም ድንግል አይደለሁም ብላ ራሷን ከደናግላን አነስታለች። አሁን በዚህ ሰዓት በቁርባን ለማግባት ዝግጁ ላይ ነች። ወገኖቼ ከዚህ ከዘመኑ ኃጢአት ራሳችን እንጠብቅ። ዲያብሎስ በዘመናዊ መልኩ ወጣቱ እያበላሸ ይገኛል። በዚህም ኃጢአት የወደቃችሁ አሁንም ያላችሁ ራሳችሁ ለካህን አሳዩ፣ ወደ እመቤታችን ተጠጉ። በእውነቱ ለባለታሪካችን የደረሳትን ኃጢአት ለንስሐ አባቷ እንድትናዘዝ ያደረገቻት እመቤታችን